ተጠባቂው የለንደን ደርቢ እንግዲህ ዌስትሃምና ቼልሲን ያገናኘው ጨዋታ ሁለት የተለያዩ ግማሾች በመጀመሪያው አጋማሽ በጣም የቼልሲ ደካማ ብቃቶች አንዱ ነው። ከዚህ በፊት በብሬንፎርድ ሜዳ ላይ ያደረጉትም እንደዚህ አይነት ተመሳሳይ ደካማ ብቃትን ከቼልሲ ተመልክተን ነበር። አሁን ለሁለተኛ ጊዜ ነው እንግዲህ ቼልሲ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ከተጫወተ በኋላ በቀጣዮቹ ሳምንታት ብዙ ተጫዋቾችን እረፍት ይሰጣል። ያ ነው እንግዲህ ዋጋ እያስከፈለው ያለው። እረፍቱ ልክ ነው ስህተት ነው እንግዲህ አከራካሪ ነው። ኮሜንታተሩ በጨዋታው መካከል እየተናገረ ነበር። ቼልሲ 72 ሰዓታት ነው እንግዲህ በሁለቱ ጨዋታዎች መካከል ያለው ልዩነት። ስለዚህ ይህም ተመሳሳይ አሰላለፍን ለመጠቀም የሚቸገር ይመስላል። ነገር ግን ጥያቄው ደግሞ ስብስቡን ይህንን ስብስብ ላደራጁት ለስፖርቲንግ ዳይሬክተሮቹ ናቸው። ምክንያቱም በተጫዋቾቹ መካከል ያለው ልዩነት ሰፊ እንደሆነ ያሳየ ጨዋታ ነው። ደርማዎቻችን በጣም በሚገርም ሁኔታ በተለይ የግራው መስመር ሃቶ እና ጋርናቾ አልቻሉም። በቃ በግልጽ በሚታይ ባዲያሽል ጨምሮ በቃ የግራ መስመሩ በጣም ደካማ ነበር። ለውጡ ከሁለተኛው አጋማሽ በኋላ በጣም አስደሳች ብቻ ሳይሆን ደግሞ ውጤታማ ሆኖ ተጠናቋል። ኤንዞ ፈርናንዴዝ የ93ኛው ደቂቃ ቼልሲን ባለድል አድርጋለች። ውደድማዎቻችን እንዴት አገኛችሁት ጨዋታውን? ጨዋታውስ እንዴት ይታያል በእናንተ እይታ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። የእናንተ የጨዋታው ኮከብ ማን ነው? ኤንዞ ዛሬ ጥሩ ነው ፐርፎርም ያደረገው ኤንዞ ፈርናንዴዝ ነው በእኔ እይታ። የእናንተን ምርጫ ግን አስቀምጡልኝ። እንግዲህ ውደድማዎቻችን ባለፈው ከኔፕልሱ ጨዋታ በኔፕልሱም ጨዋታ ላይ ከመመራት ነው እንግዲህ ተመልሰው ማሸነፍ የቻሉት። ቼልሲ ጨዋታ አጨራረስ ዘንድሮ በሁሉም ውድድር ጨዋታው የሚጨርስበት ቴምፖ በጣም ጥሩ ነው። ጨዋታዎችም መጀመር ላይ ግን ደካማ ነው። በቅድመ ጨዋታው የዚህም ፕሮግራም በማቀርብበት ወቅት ያዳመጣችሁ አድማጮቻችን ካላችሁ ጨዋታ ቼልሲ ሲጀምር ችግር አለ የሚል አስተያየት የአርሰናሉን ጨዋታ ወደ ኋላ እየተመለሳችሁ እያንዳንዱ ጨዋታ ብታዩት ባለፉት በብሬንፎርድና በፓላስ ጨዋታም ጎሎችም ብሬንፎርድና ፓላሶች ስላላስቆጠሩ እንጂ የተሻሉ ድሎችን አግኝተው ነበር። ጀራርድ የመጀመሪያውን ጎል አስቆጠረ። ሰርመብል ደገመ። በተለይ wan-bissaka ጋርናቾ የሚያደርጉት ፍጥጫ ኤንዞ ፈርናንዴዝ ጋርናቾ ተጫዋቹን አልፎም ይመልሳል። ጋርናቾ ጨዋታውን ጨርሶት ቢሆን ኖሮ ቼልሲ በዚህ ጨዋታ ላይ ይሸነፍ ነበር። በጣም ደካማ ብቃት ያለው ተጫዋች ነው። እኔ እንዴት ቼልሲ እዚህ ተጫዋች ላይ ገንዘብ እንዳወጣ እንግዲህ ተቀያሪ ሆኖ እየገባ ጎሎች ላይ ያስቆጥር ይችላል። እግር ኳስ 50-50 ላይ ወይም ደግሞ ይሄ በቼልሲ ስታንዳርድ አይነት ያለ ተጫዋች አይደለም ብዬ ባጠናቅቅ ይችላል። ምክንያቱም ተጫዋቹ ጎሎችን ሊያስቆጥር ይችላል። ውጤታማ ሊሆን ይችላል። ለምሳሌ በአርሰናል ጨዋታ ተቀይሮ ገብቶ ውጤታማ ሆኖ ነበር። ነገር ግን ኃላፊነት ወስዳችሁ ቡድኑን ከፍ የሚያደርግ አይደለም። በኔ እይታ ከዚህ በፊት እንደተናገርኩት በጣም ደካማ የሆነው ማድዌኬ እንግዲህ ከማድዌኬም የደከመ ነው። ይህ ተጫዋች እንዴት አይነት ጋር ናቸው። በጣም የሚያሳዝን ነው። ጊተንስ እንግዲህ ይህንን የውድድር ዓመት እንግዲህ ቼልሲ ድል መስጠት የሚጠበቅበት ይመስለኛል። በቀኝ መስመር ላይ የተሰለፈው በጉዳት ለቆጣ ኔቶ እንግዲህ ባለፉት ዓመታቶች ስለ ፔድሮ ኔቶ ስናወራ ያለውን ብቃት ያለውን ጣሪያ አይተን በተለይ ደግሞ ቡድኖች ባፈገፈጉበት ወቅት በጣም የሚከብድ ተጫዋች እንደሆነ ተናግረናል። ነገር ግን አሁን ካሉት የመስመር ተጫዋቾች ኔቶ ፓልመርና እንዲሁም ደግሞ ስቴፋን ዊሊያን ናቸው በልዩነት የተሻሉ ክህሎት ያላቸው። እንግዲህ በሁለተኛው አጋማሽ የተደረገው ቅያሪ ውጤታማ ሆኖ ጃኦ ፔድሮ ገባ፣ ፎፋና ገባ። ፎፋና ነው የመጀመሪያውን ጎል አሲስት ያደረገው ለጃኦ ፔድሮ። ከዛ ውጭ በጨዋታው ላይ ለውጥ ያመጣው ኮኮሬላ ነው እንግዲህ ጎል የሚያስቆጠረው። ኮኮሬላ በውድድር ዓመቱ የመጀመሪያውን ጎል አስቆጠረ። ሶስቱ ቅያሪ የጨዋታውን ኢንጂን ነው የለወጠው። ቼልሲ እንደ አዲስ ነው። በመጀመሪያው አጋማሽ የቼልሲ ደጋፊዎች ከባድ ተቃውሞና እንዲሁ በተጫዋቾቹ ላይ ከባድ ተቃውሞ እያሰሙ ነበር። በሁለተኛው አጋማሽ በሚገባ ድጋፋቸውና ደስታቸውን ሲገልጹ ነበር። እንግዲህ እዚህ ጋር ነው ቼልሲ አሁንም ጉድለቶቹ ላይ መስራት የሚጠበቅበት ነው። ኤንዞ ማሬስካ ለምን ሃቶን በግራ መስመር ላይ ቤንች እንዳደረጉት የሚያሳይ ጨዋታ ነው። ጋርናቾ wan-bissakan ማለፍ አቅቶታል። ሁለቱ የቀድሞ የማንቸስተር ዩናይትድ ተጫዋቾች ፍልሚያ ነበር በዛ መስመር ላይ። እዚህ ላይ መታሰብ የሚጠበቅበት ነው። በመጀመሪያው አጋማሽ እንግዲህ በጣም በሚያሳዝን ሁኔታ ወዳድማዎቻችን 56% የሚሆነው የዌስትሃም ማጥቃት በቀኝ መስመር ወይም በቼልሲ ግራ መስመር ላይ ነበር። 56% ወዳድማዎቻችን ከ50% በላይ ማለት በአማካኝና በግራ መስመር ላይ ያን ያክል ቃታ አላደረሱም። ስለዚህ ምን ያክል የቼልሲ የግራ መስመር ክፍት እንደነበር የሚያሳይ ነው። በአጠቃላይ ቼልሲ አሳሳቢ ብቃት ነበረው በመጀመሪያው አጋማሽ። ኮል ፓልመር ወደ ብቃቱ ጉዳት ይሁን ወደ ብቃቱ መመለስ አቅቶታል። ወዳድማዎቻችን አሁን ይሄን ማውራት ይጠበቅብናል። ወደ ብቃቱ ማለቴ ፓልመር ራሱ ካስቀመጠው ስታንዳርድ አንጻር ነው። ያ ፓልመር በየጨዋታው ጎሎችን የሚያስቆጥረው አይነት ፓልመርን ተመልሰን እናያለን ወይ የሚል ጥርጣሬ ሁሉ ውስጥ ገብቻለሁ። አንደኛ ከጉዳቱ መመለስ ሙሉ በሙሉ ፊትነሱ ማግኘት ይጠበቅበታል ወይስ ኒኮላስ ጃክሰን የሚሰጠው አይነት ስፔሶች ጠፉ? ጎሎችን ለማስቆጠር እዛ ላይ መታየት የሚጠበቅበት ነጥብ ያለ ይመስለኛል። ፓልመር አሁን ያ በየጨዋታው ጎል የሚያስቆጥረው አይነት ብቃቱ የለም ማለት ይቻላል። በጨዋታው ላይ በስብስብ ውስጥ ስቴፋን ዊሊያን የለም፣ ወደ ቤተሰቦቹ ብራዚል አቅንቷል የሚል ነው። እንግዲህ የአርሰናሉን ጨዋታ ሊያልፈው ይችላል። ትንሽ እንግዲህ አሳዛኝ ነው የሚሆነው። ኤንዞ ማሬስካም አስተያየታቸውን የሰጡበት አሁን ሊምም አስተያየታቸውን የሚሰጡበት ለምን ቅያሬዎች ይደረጋሉ ነው። ቅያሬዎች መደረግ ግዴታቸው። አርሰናል፣ ማንቸስተር ሲቲም ሌሎች ቡድኖች ይህንን ያደርጋሉ። በአውሮፓ ቻምፒዮንስ ሊግ ተጫውተው ከመጣ በኋላ ቅያሬዎች ያስፈልጋሉ። ተከላካዮቹ ሊቀጥል ይችላሉ።
የአማካይ መስመሩና ግን የፊት አጥቂዎቹ ጋር ቅያሬዎችን ማምጣት ግዴታ ነው። ምክንያቱም በጨዋታ ውስጥ ብዙ ሜትሮችና ብዙ ኤሪያዎችን ስለሚያካልሉ ቸልሲ ያንን ማድረግ ፍቃደኛ አልሆንም። እንግዲህ ዋጋም ማለት ፍቃደኛ ሆኖ በመጀመሪያው አጋማሽ ያደረገ ነገር ግን ዋጋ አስከፈለ 2-0። ሁሌ ደግሞ ከ2-0 ትመለሳለህ ማለት አይደለም። ቸልሲ በእንግሊዝ ፕሪሚየር ሊግ ታሪክ ፕሪሚየር ሊጉ ከተመሰረተ 2-0 በመጀመሪያው አጋማሽ መመራት አሸንፎ አያውቅም ነበር። 1987 ነው ለመጨረሻ ጊዜ ያሸነፉት የነበረው። እንግዲህ በአጠቃላይ እንደ ቡድን ቸልሲ ውጤታማነቱን ለማስቀጠል የሚያስፈልጉት ሁኔታዎች አንዱ ተመጣጣኝ የሆነ ከ20 በላይ ተጫዋቾች ያስፈልጋሉ። ጥራታቸው ያነሱትን ተጫዋቾች ጥራታቸው በተሻሻሉ ተጫዋቾች መተካት ያስፈልጋል። ጄምስን ነው በመጨረሻ 5ኛ ቅያሬ አድርጎ የቀየረው። አጠቃላይ ከባለፈው ሳምንት ለምሳሌ በሳምንቱ አጋማሽ ከናፖሊ ጨዋታ ላይ 3ቱ የማተከላካዮች ተቀይሯል። ባሪያሺል፣ ቻሎባህና እንዲሁም ደግሞ አቶ ነው የጀመሩት። ሙሉ መደርመስ እንደማለት ነው። እነዚህ 3 ተቀያሪዎች አጥቂው መስመርም ኦልሞስት አዲስ ነው ማለት የሚቻል ነው የሚሆነው። ጊተንስ፣ ዴላፕና ጋርናቾ ምን ያክል ለቸልሲ ሁለቱም ላይ 3 ተጫዋቾችን ከቀየርክ በኋላ ፍጥነት ስፒድ አይኖርም። ማመጣጠን መቻል እንዲሁም ደግሞ በኔ እይታ አሁን የናፖሊ ጨዋታ ላይ ቋሚ 11 እና ይሄ ቋሚ 11 ስታዩት በጣም የቸልሲ ያኛው ምርጡ ቡድን ነው፣ የኛው ደካማው። ስለዚህ በሁለቱም መካከል ሆነ ላይን መፈለግ ያስፈልጋል ብዬ አስባለሁ። ቡድኖች ውጤታማ እንዲሆኑ ማለት ነው፣ ባላንስ ማድረግ እንዲችሉ። ጉስቶ ነው በሁለቱም ጨዋታዎች እንግዲህ የቀይ መስመር ተመላላሽ ሆኖ የተጫወተው። ሌላኛው እንግዲህ የሚነሳው ከካይሴዶ ጥግ የተሰለፈው ኤንዞ ፈርናንዴዝ ነው። አንድሬ ሳንቶስ ነበር ባለፉት ጨዋታዎች የተጫወተው። አንድሬ ሳንቶስ የተሻለ ሽፋኖችን ይሰጣል፣ ረፍትን ማግኘት ነበረበት፣ ትክክል ነው። ነገር ግን ካይሴዶ ደግሞ ከአንድሬ ሳንቶስ ጎን ሰለፉን ለምዶ ስፔሶችን መተው ጀመረ። ብቸኛ 6 ቁጥር ሲሆን የተቸገረ ይመስል ነበር በመጀመሪያው አጋማሽ። ሁለተኛው አጋማሽ በተለይ ደግሞ ሹት አድርጎ በረንኛው ያወጣበት አጋጣሚ በጣም ምርጥ ብቃቱን ያሳየበት ነው። ጃኦ ፔድሮ አቴጌም በጣም ጥሩ ፐርፎርማንሱ ላይ ነው የሚገኘው። ይህንን ማስቀጠል አለመነካካት የሚያስፈልግ ነው። ሬላ እንደመቼውን ጊዜ አሁንም ምርጥ ብቃቱን አሳይቷል። በኔ እይታ እነዚህ ላይ ሁኔታዎችን መወሰን የሚያስፈልግ ነው የሚሆነው። በአጠቃላይ ግን እንደ ስብስብ ያሉትን ችግሮች በፍጥነት መፍትሄ ማምጣት የሚያስፈልግ ነው የሚሆነው። አስደሳች ድል ቢሆንም ግን አስደሳች ድሉን የሚያቀዘቅዙ ብዙ ምክንያቶች አሉ። በውድድር ዓመቱ ላይ የታየው ደካማ ብቃቶች አሁንም ድጋሚ ታይተዋል። ነገር ግን እግር ኳስ ደግሞ በአሸናፊዎች የሚሰራ ቡድን ነውና ቸልሲ አሸንፏል። ማሸነፉ በጣም አስፈላጊ ነው። ይህንን ድል ተከትሎ ቸልሲ ደረጃ ሰንጠረዡ ላይ እንግዲህ 4ኛነቱን በጣም የሚያረጋግጥበት ነው የሚሆነው። 40 ነጥብ ላይ ነው የሚገኘው። ወጥሮ ከቀጣዮቹን 14 ጨዋታዎችን በሚገባ መፋለም የሚጠበቅበት ይመስለኛል። እንደ ቡድን በቡድኖች መካከል ያሉትን ልዩነቶች ማጥበብ የሚያስፈልግ ነው የሚሆነው። ሊቨርፑልና ከማንቸስተር ዩናይትድ ነው ቶፕ 5 ሆኖ ከጨረሰ የአውሮፓ ቻምፒዮንስ ሊግ ተሳትፎውን የሚያረጋግጥበት እድሉ እየሰፋ ይመጣል። ታዲያ ይህንን ብቃት ማስቀጠል የሚያስፈልግ ነው የሚሆነው። ወደ አድማቻችን በታክቲኩ ረገድ ያሉትን ክፍተቶች በሊየም ማሰልጠን ስር ያሉትን ሊየምም በግልጽ ይታያል። እንግዲህ አሁን ለምሳሌ በናፖሊ ጨዋታና በዚህ ጨዋታ መካከል ለምሳሌ አንድ ትሬኒንግ ነው ያሰራቸው። የራሱን ታክቲክ የራሱን ሁኔታ ማሰለፍና በጨዋታው ላይ መጠቀም የሚችል ራሱ ይህ ነው የሚባለውን ማስረጽ የሚችልበት አልነበረም። እንግዲህ እዚህ ጋር መነሳት የሚጠበቅበት ፔድሮ ኔቶ በውድድር ዓመቱ 7 ጎሎችና 4 አሲስቶችን ማድረግ ችሏል። አሁን ከሌሎች የመስመር ተጫዋቾች የተሻለው ጎል አስቆጣሪ ፔድሮ ኔቶ ነው። አምና ከነበሩት አንጻር በተለይ በኔ እይታ ጃክሰን በዴላፕና በጃክሰን መካከል ምንም እንኳን 30 ሚሊዮን ፓውንድ ብቻ ቢያወጡበትም ባለፉት ቀናቶች እንዳወራ ነው ዴላፕ ከጃክሰን አንጻር ደከም ያለ አጥቂ ሆኖ ነው የሚታየኝ በኔ እይታ። እዚህ ላይ ያሉትን ልዩነቶች ማጥበብ የሚያስፈልግ ነው። አጠቃላይ ጨዋታው ግን ኑኖ በሁለተኛው አጋማሽ ተቸግረው ነበር። እንግዲህ ወራጅ ቀጠና ነው። ኑኖ ሰርመቪል ጥሩ ፐርፎርማንስ ቢያሳይም የአጥቂ መስመር ላይ ያሉ ተጫዋቾች ውጤታማ አልነበሩም። በጨዋታው ላይ አንዱ መነሳት የሚጠበቅበት በተለይ ቸልሲና ዌስትሃም አቻ ከሆኑ በኋላ በጣም ጥሩ ድልን አግኝተው ነበር ዌስትሃሞች። ያድል ማምለጡ ነው እንግዲህ ለቸልሲ ሁለተኛው ጎል በተለይ ኤንዞ ፈርናንዴዝ ያስቆጠረበት መንገድ፣ ፓሱ ጃኦ ፔድሮ ጎል አስቆጠረ፣ አሲስት አደረገ ማለት ነው። በጨዋታው ላይ በጣም ጥሩ ኳስ ነው አሲስት ያደረገበት ኤንዞ ፈርናንዴዝ። ከዚህ በፊት ላምፓርድ እዛ ቦታ ላይ ተገኝቶ ጎሎችን ያስቆጠር ነበር። ማውሪዚዮ ፖቼቲኖ ተጫዋቹን የመጀመሪያው ፍላጎቱ የነበር ቦል ክራሽንግ ሚድፊልደር እንዲሆን ነው። በ2022 የዓለም ዋንጫም ላይ እንደዛ ነበር ፐርፎርማንሱን ያየ ነው። ያንን የሚመስል ኤንዞ ፈርናንዴዝን ይፈልግ ነበር። ጨዋታው በሚገባ ያንን ፖዚሽን ይዞ ጎሉን ማስቆጠር መቻሉ፣ ለቡድኑ ያለው ስሜት ማሊያውን አውልቆ መጨፈሩ በጣም የሚገርም ነው። አዲስ ኮንትራት ጉዳይ ድርድር እንዲያደርግ እንግዲህ ኤጀንቶችን እየጠየቀ ይገኛል። ምንም እንኳን ፒኤስጂ እና ሪያል ማድሪድ ቢፈልጉትም የፓልመር ብቃት ግን መነሳት የሚጠበቅበት ነው። ጨዋታውን ጨርሷል ሙሉ 90 ደቂቃውን። ነገር ግን ምንም ፊትነሱ ላይ ትንሽ ጥያቄ ያለ ይመስለኛል። ቀዶ ጥገና አላደረገም። ስለዚህ ተጫዋቹ ሙሉ የሰውነት ብቃቱ ላይ እንዳልሆነ ይታያል። ከዛ ውጭ ያጨዋወት ስታይሉም እንግዲህ ፓልመር ወደ ሪትሙ መጥቶ የተሻለ ፐርፎርማንሱ እንዲያሳይ የቸልሲ ደጋፊዎች ፍላጎት ነው። ያለ ስቴፋ ዊሊያን ነው ውጤታማ የሆነው። ስለዚህ ቸልሲ አትሊስት 2 የሚተማመንባቸው ተጫዋቾች መኖራቸው በዚህ ቦታ ላይ አስፈላጊ ነው የሚሆነው። የሁለቱም ተጫዋቾች በአንድ ላይ አንድ ሜዳ ላይ ሲሰለፉ ባይታይም ማለት ነው። ሌላኛው መነሳት የሚጠበቅበት
የፎፋና ብቃት ነው። ፎፋና ተቀይሮ ገብቶ አሲስት ያደረገበት መንገድ ያቺ የመጀመሪያዋ ጎል እንግዲህ 2-0 እየተመራ የመጀመሪያው ጎል ነው በጣም ወሳኝ አቻ የሚያደርገውና ማለት ጎል ማስቆጠርን የሚያስጀምር። ሁለተኛው ጎል ኩኩሬላ በጥሩ ሁኔታ ነው ያስቆጠረው። የሁለተኛው ጎል ላይ ጉስቶ በጣም ጥሩ ስራ ነው የሰራው። ከኔቶ የተሻገረውን ኳስ በሚገባ ነው መልሶ ያሻማው። ያ ጥሩ ፐርፎርማንስ ነው የሚነሳ ነው። በአጠቃላይ ግን ቸልሲ በጥሩ ሁኔታ ነው 3 ነጥቡን የወሰደው። ነገር ግን ትልቅ ትምህርት የሚወስድበት ነው። አስደሳች ቢሆንም ክፍተቶች ግን እንዳሉ ያሳያሉ። ስለዚህ ቀጣይ ጨዋታዎች ላይ በተለይ ቀጣይ ከአርሰናል ነው ኤምሬትስ ስታዲየም ለፍጻሜ ካራባኦ ካፕ እንግዲህ ማክሰኞ ነው። ደግሞ ደድማዎቻችን እንግዲህ አሁንም 2 ቀናት ብቻ ነው ልዩነቱ። ጥሩነቱ ለንደን ነው ለቼልሲ ስታዲየም አሁንም ቅርብ ስለሆነ ወደዛ የሚመለሱበት ይኖራል። እንግዲህ ተጠባቂ ነው። በሁሉም ውድድር ቼልሲ አለ። በካራባኦ ካፑ፣ በፕሪሚየር ሊጉ፣ በቻምፒዮንስ ሊጉ ቶፕ 8 ምን ያስመዘግባል? ጥሩ ቤትም ላይ ነው። ደድማዎቻችን የስፖርት ፎር ላይ ነው ያለው። ካራባኦ ካፑ ፍጻሜ ይደርሳል ወይ? አንዱ የሚጠበቅ ነው የሚሆነው። ኤፍኤ ካፑም ላይ ቀጣዩ ዙር አልፏል። ሊየም በዚህ ውድድር ዓመት